በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ መጀመሩን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። የአዲስ አበባ ከተማ መንገዶች ባለስልጣን በከተማዋ በተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶች አጥረው የዘጉ አካላት መንገዱን የዘጉበትን አጥር እንዲያነሱና መንገዱን ለትራፊክ እንቅስቃሴ ክፍት እንዲያደርጉ ባሳለፍነው ሳምንት አሳስቦ ነበር። በትናንትናው ዕለት ደግሞ ተቋሙ ባወጣው መረጃ በከተማዋ የተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማንሳት ስራ በይፋ መጀመሩንም አስታውቋል። መስሪያ ቤቱ የውስጥ ለውስጥ መንገዶችን በአጥር የዘጋችሁ አንሱት ብዬ ባስጠነቅቅም ስላልተነሳ በግብረ ኃይል ማንሳት ጀምሬያለሁም ነው ያለው። የውስጥ ለውስጥ መንገዶች በግለሰቦች በአጥር መዝጋታቸው የህብረተሰቡ በመንገድ መሰረተ ልማት የመጠቀም መብት የሚጋፋና ለትራፊክ ፍሰት መስተጓጎል መንስኤ እየሆነ እንደሚገኝ የደቡብ አዲስ አበባ መንገድ ኔትወርክ ማኔጅመንት ቡድን መሪ ኢንጂነር ቢሉሱማ በይቼ ገልጸዋል። በመንገዶቹ ነፍሰ ጡር እናቶች ሌሊት ላይ ወደ ሕክምና ተቋም ለመሄድና አደጋ መከላከል ስራዎችን በአግባቡ ለማከናወን አስቸጋሪ ሁኔታ ከመፍጠሩም ባለፈ ባለስልጣን መስሪያ ቤቱ የተበላሹ የውስጥ ለውስጥ መንገዶችን ለመጠገን የሚያደርገውን እንቅስቃሴ ጭምር እያስተጓጎለ በመሆኑ የስራ መጀመሩም ተገልጿል። በዚህም በአቃቂ ቃሊቲ ክፍለ ከተማ ወረዳ 7 ቃሊቲ ገብርኤል ቤተክርስቲያን ጀርባ የውስጥ ለውስጥ መንገዶች በአጥር የዘጉ አካላት አጥሩን እንዲያነሱ ማስጠንቀቂያ የተሰጣቸው ቢሆንም በተሰጠው የጊዜ ገደብ ባለመነሳቱ ከወረዳው የጸጥታ አካላት ጋር በመቀናጀት በግብረ ኃይል እንዲነሳ መደረጉንም ተቋሙ ገልጿል። በቀጣይ ቀናትም ባለስልጣን መስሪያ ቤቱ ይህንኑ ተግባር በሁሉም የከተማዋ ክፍሎች አጠናክሮ የሚቀጥል እንደሆነም ከተቋሙ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል።